ክራይስት አርሚ ቲቪ ኢትዮጵያን ይመልከቱ። ሲሳይ ለማይባላለው አትሌት ነኝ። የመጣሁት ከሰንዳፋ ነው። የሆነልኝ ነገር ለመመስከር ነው። እንግዲህ ዛሬ በአካል ስላገኘው አመሰግናለሁ። እንደዚህ ፌስ ቱ ፌስ አልተገናኘም። ነገር ግን ሁሌ በሌሊት በሄል ሁሌ ኔጋ ነው የምትኖረው እና አንተን ለማግኘት ዛሬ መጣሁት። 4 ዓመት አካባቢ ነው ካንተ ጋር እንዲሁ አብረን ስንጸልይ ከኔጋ እኔ ቤት ትመጣለህ ሁሌ። ለዛ ነው ለኔ የሆነልኝ አኖይንቲንግ ኦይል በፈረንጅ 18 ማለት ነው ይዤ ውድድር ሄጄ ነበረ። ጀስት አልተዘጋጀሁበትም ውድድሩን። ዘይቱን ከአየር መንገድ ጀምሮ የሚይዘው ነገር አይኖርም። ወዴት ይርክ ነበር? ወደ ሉባንያ። ከዛ እግሬ ያመኝ ነበረ። ምንም ነገር እኔ ትሬኒንግ አልችልም። ስለተጋበዝኩ ሄጃለሁ። ኤሊት አትሌት ነኝ እኔ 10 ቶፕ አትሌት ከዓለም ማለት ነው። ስለዚህ ይሄንን አልተዘጋጀውም። ተጋበዝኩ፣ መግባት አለኝ። እዛ ተጋብዤ መገኘት አለብኝ። አሁን ሄድኩ። ሲሄድ ዝናብ ነበረ። ምክንያቱም ዝናብ ከሆነ ደግሞ ጥሩ አቋም ላይ ከሆንክም ያበላሻል። እያሟሟቅን ያለ ዘይቱን ተቀብቼ ጀስት ሙሴ ሰራሁት። ምን ዝናብን አዘዝኩት። አሁን ተራው የኔ ነው አቁም አልኩት። አሁን ሁለት ጓደኞች ነበሩኝና ሙሴ አሉኝና እንዴ ምን ብለህ ነው ዝናብ ማቆም የሚችለው አንተ አሉኝ። ስልጣን አለኝ፣ የልጅነት ስልጣን፣ ምድር ላይ ሁሉንም ማዘዝ ይችላልው አልኩት። ተራው የኔ ነው፣ ዝናቡን አቁሜ እኔ ሮጬ ከጨረስኩ መዝነብ ይችላል፣ ያኔ ይፈቅድለታል አልኩት። ከዛ ሳቁብኝና ዝም አሉኝ። ጀስት ስንነሳ ዝናቡ አቆመ። ያ ትሬኒንግ የማይችል ሰው 10 ኪሎ ሜትር ላይ ሲደርስ ልጆቹን ጥያቸው ሄድኩ። ዝናብ የነበረው ሰዓት ፈርቼው ነበረ። በቃ 10 ኪሎ ሜትር ላይ ሲሄድ ምን እያረገ ነው ተባብሎ አሁን ደግሞ ይማከራሉ ለኔ በኋላ ሲነግሩ ማለት ነው። ምን እያረገ ነው ሲል እሱ እንደዚሁ ነው አለ አንድ ጓደኛዬ። እሱ እንደዚሁ ነው ጸባይ ሲነሳበት እንደዚሁ ይሄዳል ብሎ ሲነግረው 10 ኪሎ ሜትር ላይ ነው ሲጨርስ 4 ደቂቃ ልዩነት፣ የ1 ኪሎ ሜትር ምናምን ልዩነት ሳንገናኝ ቀራ። በዚህ ዘይት የወጣ ቃል ኑክሌር ላይ የሚሰሩ ኬሚካሎች የተለያየ ኬሚካሎች ናቸው። አኖይንት ኦይል ላይ የወጣ ቃል ስበር ክፈት የሚል ቃል ነው። ስለዚህ ከ2018 እስካሁን ዘይቱን እየተጠቀምኩ ነው። ባለፈውም ለንደን ላይ ኦሎምፒክ ቶኪዮ አቋርጬ ነው ወጣሁት፣ አልተሳካልኝም። ከዛ ሲመልሴ 1 ወር ከመናምን ለማራቶን መዘጋጀት አይቻልም። ተዘጋጅቼ የሄድኩ ለንደን ነው። ማናጀሬ በምን አቅሜ ነው እዛ መሮጥ የሚችለው? አልተዘጋጀም። ተዘጋጅበት፣ ሌላ ውድድር ሩጥ፣ ያማል አንተን አሁን አለኝ። እኔ ለንደንን ማሸነፍ ስለሚፈልግ አሸንፋለሁ አልኩት። መቼ ተዘጋጀና አለኝ። ከኔ ይልቅ የተዘጋጀ አንድ ኃይል አለኝ አልኩት። ከዛ ለውጪ ኤጀንሲ ለፈረንጁ ደውሎ እንዲህ ብሏል እሱ ሲለው ለንደን ላይ የሚከፈለው ብሮች ብዙ ናቸው፣ በዶላር ነው የሚከፈለው። ከዛ ይሄ ሁሉ ብር የራሱ መሰለው እንደ ብሎ ተናገረው። እስካላሸነፉ ድረስ የኔ ነው አልኩት። ለንደን ማለት ከዓለም አቀፍ ውድድሮች ማራቶኖች አንደኛ ነው፣ ሜጀር ማራቶን ነው። እዛ ላይ 35 ኪሎ ሜትር ላይ ሲደርስ የደከመኝ ሙሉ ሰውነቴ ወደ ሌላ ሰው ተቀየርኩኝ። But timed his effort perfectly, beating Kenya's Vincent Kipchumba and Mosinet Gimereu in a time of 2 hours, 4 minutes and 1 second. There was a Swiss double in the wheelchair race with the victory of Manuela Shaw and Marcel Haag. በፊት ሉባንያ ላይ ያሸነፉትን አልመሰከርኩም። ለንደን ላይ 2021 ላይ አልመሰከርኩም። እንደገና ባለፈው ማዘ ውስጥ ደግሞ ትሬኒንግ የሚባል ነገር አልሰራሁም። ሳምንት ሲቀረኝ ማናጀሬ እዚህ ያለው እግር ያመኝ ነበር። ያውንም እንዴት ትሄዳለህ? ድንጋይ ነው እዛ ላይ እንዴት ትሮጣለህ? ትሬኒንግ እዚህ መሸፈን ያልቻልክ አለኝ። ድንጋዩ እዛ ያስቀመጡት እግዚአብሔር ደግሞ ከነሱ ስለሚበልጥ እግሬን አጠንክሮ ያሮጠኛል አልኩት። ከዛ ሳቀብኝ እና ፈረንጅ እዛ ደርሼ ደግሞ ፈረንጅ ሲሳይ አንተ ትሬኒንግ እየሰራ አይደለም፣ አልተዘጋጀም፣ አንተ እንዴት ነው የምትሮጠው ነገ አለኝ። አምላክ ይሮጥልኛል አልኩት። አምላክ ወርዶ ከልጆቹ ጋር ከሰዎቹ ጋር ይሮጥልሃል አለ። አዎ ይሮጥልኛል፣ አንተ ሳታይ እኔ አያለሁ አልኩት። እውነት ነው፣ አምላክ ይሮጥልኛል። ሁለተኛ ነው ወጣሁት። እኔ አልተዘጋጀሁበትም። እኔ ይሄ ምስክርነት መጥቼ ሊመሰክር አልቻልኩም ነበር። ነገር ግን 10 ቀን በፊት እግዚአብሔር በህልም አንተ ወደ እኔ ቤት መጣና ሽልማት ሰጠኝ። ማለት የሆነ በፖስታ የታሸገ ነገርን ሰጠኝና አንድ ጋቢ የለበሰ አባቴ ነው
በኔ በግራ በኩል ተቀመጠና ፖስታውን እሱ ተቀበለ ከዛ አበባውን እኔ ተቀበልኩና ቆጭ አልኩ እኔ ፊት ለፊት የኢየሱስ ቦታ ሆነ የመጣብኝ አንተ ነው እሱ ነው ውድድሬን እያሸነፈ ያለው ዋንጫም ይዤ መጥቻለሁ ኢየሱስ ያሸነፈበት የሱን ቦታ ውክልናውን ስለያዝኩ ላንተ ያረጋለሁ ሜዳሊያውን ማንጥቻለሁ ላንተ ያረጋለሁ ኢየሱስ ካንተ ይቀበላል ለጌታ ከዚህ በላይ እግር ያመመ ነው የርከው ሁሌ ውድድር ሲመጣ እግር ይዘኛል እኔ ግን ሲሄድ አሸንፋለሁ ከኤርፖርት ጀምሮ ነው ይሄን ዘይት እየተቀባ የርከው ዘይቱን ሴኩሪቲ ውስጥ ሲከቶ ሌሎች ሉኪዮዶች ይጣላሉ ይሄ ግን በራሱ ሲስተም ነው የሚሻገረው አይታይም እና 4 አመቱ ነው አንድ ቀን ይዤዳለው ሴኩሪቲ ውስጥ አይታይም ሌላ ቅባቶች እንደ ባንዝሊን እንደ ሊኩዊድ የተለያዩ ነገሮች ይታያሉ አምጥቶ አምጣ ምንድነው ይሄ ይላሉ ይሄን ግን አያውትም እና ምንድነው ዓለም ላይ የሚዋጉበት መሳሪያ ከአገር ወደ አገር የሚተኮሰው ከባድ መሳሪያ እንደ ኒውክሌር እንደነ ሚሳኤል የሚበልጥ ይሄ ቃል ነው ይሄ እዚህ ላይ የወጣ ኦይሉ ላይ የወጣ ቃል ነው ይህም ደግሞ እንዳልኩት ስብረው ክፈተው የሚል ቃል ስለወጣበት ይሰብራል ይከፍቷል መሄድ ብቻ ነው ማለት ነው አሜን አሜን ተባረክልኝ በጣም እወዳለሁ ጀስት አሁን ሁሌ በሳምንት ነው ኢቭን ከነኚ ህዝብ ጋር የምትገናኙ ከኔ ጋር ግን ሁሌ ትገናኛለህ አብረን ነው የምንጸልየው የሚገርም ይሄን ስጦታ እንግዲህ ሰጣለሁ ልቀበል ይሄን ስጦታ በጣም አመሰግናለሁ ተባረክልኝ እሺ ይሄ ደግሞ ለንደን ላይ ያሸነፍኩትን የት ለንደን ላይ ነው ለንደን ማራቶን 2021 ላይ ነው for the first level እንግዲህ ለአንደኛ የሚሰጥ ነው አንተም ደግሞ አንደኛ ለሆነ ለኢየሱስ ስለሚሰጠው ለአንተ እሰጣለሁ Thank you በጣም እንግዲህ ይሄኛው ደግሞ ሉባኒያ ላይ ያሸነፍኩትን አሁን ያልኩት ዝናብ ውስጥ የሮጥኩት ዝናብ የነበረው ዝናብ አቁሞ እንዲያሸንፍ ያደረገ ኢየሱስ ዋንጫው ነው ለዘላለም ተባረክ አሜን በህይወት ዘመን ሁሉ አሜን ማንንም እንዳይቋቋም አሜን በኢየሱስም ጸለይኩ አሜን በሄርክበት ከተማ ሁሉ አንደኛ ውጣ አሜን እግርህን ጤንነትህን ለማወክ የሚፈልግ ማንኛውም ኃይል ከእግር በታች ይሁን አሜን ሁሉ ጊዜ ካንተ ህይወት ማሸነፍ አያቋርጥ አሜን በሞገስ ጀምረ በሞገስ ጨርስ አሜን አንድ ጊዜ አይደለም ለዘላለም ማሸነፍ ይሆንልህ አሜን በኢየሱስ ክርስቶስ ስም ከዛሬ ጀምሮ ያንተ ነገር በኃይል ይንቀሳቀስ አሜን በኃይል ጀምረ በኃይል ጨርስ አሜን የምትመኘው መንፈሳዊ ኃይል ባንተ ላይ ይሆን አሜን የጸሎት መልስ ሁሉ ወደ አንተ ይመለስ አሜን ከእጅህ ድል አይጥፋ አሜን ዘር የጠላትን ደጅ ይውረስ አሜን የእግዚአብሔር ሞገስ ባንተ ላይ ይሆን አሜን ቤተሰቦች ይባረኩ አሜን የእጅ ስራ ይባረክ አሜን ይሄ እግር ሮጦ ስለሚያሸንፍ ቀንቶ የሚዋጋ ማንኛውም ኃይል ከዚህ እግር በታች ሽባ ይሆን አሜን የእግዚአብሔር ድል አንተን ይከተል አሜን በማሸነፍ ጀምረ በማሸነፍ ጨርስ አሜን 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 ይሄንን መጎናጸፊያ ይዘህ ሄድ አሜን ቀጣይ ደግሞ በብዙ ሺህ አንደኛ ውጣ አሜን